بسم الله الرحمن الرحيم إن الحمد لله نحمده ونستعينه ونستغفره ونستهديه ونعوذ بالله تعالى من شرور أنفسنا ومن سيئات أعمالنا من يهده الله فلا مضل له ومن يضلل فلا هادي له وأشهد أن لا إله إلا الله وحده لا شريك له وأشهد أن محمدا عبده ورسوله صلوات ربي وسلامه عليه أما بعد أحبتي في الله السلام عليكم ورحمة الله وبركاته إنه إن شاء الله سبحانه وتعالى يا الله فكار كهونا زاري دقمو سلاسة هلتنياون حديث إنا يلن بذي حديث وسط رسول عليه الصلاة والسلام كهلت تلالاك كون وانجلوج ياستنككونال نعم النزيه بذي حديث وسط يتكمت ولت حديثوش ويم هلت تلالاك يهونو وانجلوج ምናልባትም ባለንበት ዘመን አብዛኛዎቻችን አቀለን ያየናቸውና የተፈተንባቸው የወደቅንባቸው ሳይሆኑ አይቀሩም ረሱል አለይሂ ሰላቱ ወሰላም ታላቁ ሰሃቢ አቢ ሁረይራ ረዲየላሁ ዐንሁ ወአርዳህ ሲናገሩ ነብያችን ነብዩ الرحمة እንዲህ ብለዋል ሲሉ ይናገራሉ ምን አሉ قال عن أبي هريرة رضي الله أن رسول الله صلى الله عليه وسلم قال من حمل علينا السلاح فليس منا ومن غشنا فليس منا من حمل علينا السلاح بنيا لي مساريان يانقب يتشكم بنيا لي مساريان يدكن ويميانسا فليس منا كنيا أيدلم على رسول عليه الصلاة والسلام نعم كنيا بنيا لاي مساريان يانسا بمسلموች ላይ ሙስሊም ሆኖ ሳለ በሙስሊሞች ላይ መሳሪያውን አንግቦ የተነሳ ሙስሊም ሆኖ ሳለ መሳሪያውን ሙስሊሞች ላይ የደቀነ የሆነ ሰው ከሙስሊሞቹ አይደለም ከኛ አይደለም አሉ ረሱል አለይሂ ሰላቱ ወሰለም ወመን غشنا እኛን እንደዚሁ ደግሞ ያጭበረበረን እኛን የሸወደን فليس منا كنيا أيدلم ألو رسول عليه الصلاة والسلام عجبنا نزيه لتلالك يهونو ملئكتوش ويم دمو تلالك يهونو وانجروش زاريب زوجاتشن يودك نباتشو ناتشو لمثالي يمجمريون اسكي إذن أني من حمل علينا السلاح فليس منا بنيا لي مساريان يتشكم يهون سو يانسا يهون سو يانقب يهون سو كنيا አይደለም نعم ለምን ከተባለ በመጀመሪያ ደረጃ አንድ ሙስሊም የሆነ ሰው በሙስሊሞች ላይ መሳሪያ ማንሳቱ መሳሪያ ስንል ሁሉም አይነት መሳሪያ እዚህ ውስጥ ይገባል ከትንሿ ወስፌ መርፌ ጀምሮ ትልቁ እንግዲህ አቶሚክ ቦምብን በለው ሌላም ካለ እዚያንንም ጨምረው ማንኛውንም አይነት መሳሪያ በሙስሊሞች ላይ ያነሳ የሆነ ሰው የደቀነ የሆነ ሰው ምናልባት ደግሞ አሁን ባለንበት ዘመን የመሳሪያን ስራ የሚሰሩ እንደ ማስታወቂያ መድረኮች ምናልባትም እነዚህ ፌስቡክ ዋትስአፕ የሚባሉት የተለያዩ ማህበራዊ ሚዲያዎችም እዚህ ውስጥ ሊገቡ ይችላሉ والله اعلم አየን ካን ሙስሊሞችን ማጥቃት በሙስሊሞች ላይ አንተ አፈሙዝህን መደቀን ይሄ ትልቅ ከሚባሉ ከላላክ ከሚባሉ ወንጀሎች ነው ለምን ከተባለ رسول عليه الصلاة والسلام بزي حديثاتቸው ያ ሰው እኮ በሙስሊሞች ላይ መሳሪያውን ያነሳ ይሆን እንደሆነ ከኢስላም ከተከለኛው መንገድ ወጥቷል እያሉ ነው ከተከለኛው መንገድ ሊወጣ ይችላል ወይ ደግሞ رسول عليه الصلاة والسلام أي خرج من هدينا وطريقتنا ከኛ መንገድ ከረሱል عليه الصلاة والسلام ፈለግ አፈንግጧል ወይም ደግሞ ከረሱል عليه الصلاة والسلام መንገድ ሊያወጣው የሚችልን ስራ ሰርቷል ማለት ነውና ይህ ሰው ሊጠነቀቅ ይገባል ትልቅ የሆነ ወንጀል ነው እየሰራው ያለው እያሉ ረሱል عليه الصلاة والسلام فليس منا ማለት أي ليس على طريقتنا أو ليس متبعا لطريقتنا የኛን መንገድ እየተከተለ አይደለም ማለት ነው አሉ አንዳንድ ቀደምት የነበሩ ዑለማዎች ሰለፎች ደግሞ ሲናገሩ ምን አሉ መሰላችሁ ሱብሃንአላህ የነገሩን ክብደት ሲናገሩ ምንድነው ከመንገዳችን የኛን መንገድ አልተከተለም ብሎ ማለት በቃ ሐዲሱ የሚለው ከመንገዳችን ወጥቷል ነው እንዲህ አይነት ሰዎች የበለጠ እንዲጠነቀቁ የበለጠ ለሁኔታው
ቦታ እንዲሰጡ በቃ ከኛ አይደለም እንዳለው ሐዲሱ ለምን አንተውም በዚህ መልኩ ለምን አናስቀምጠውም ብለው የተናገሩ ሁሉ ዑለማዎች አሉ አህበቲ ፊላህ ኢዘን ጥንቃቄ ማድረግ አለብን ማለት ነው አንተ በሙስሊም ወንድምህ ላይ አንተ በሙስሊም እህትህ ላይ አንተ በሙስሊም ወገኖች ላይ የትኛውንም አይነት መሳሪያ መዘርጋት ወይም ደግሞ መደቀን አሊያም ማንገብ የለብህም ማለት ነው አኺ ፊላህ ቀለም የምትጽፈው ቀለም ዛሬ መሳሪያ ሆኗል ምላስ መሳሪያ ሆኗል ኢዘን ጥንቃቄ ማድረግ አለብን ማለት ነው ሙስሊም የሆነ ሰው ሙስሊም ወንድሙን ሊያግዘው ይገባል ሙስሊም የሆነ ሰው ከሙስሊም ወንድሙ ጎን ሊቆም ይገባል ሙስሊም የሆነ ሰው ለሙስሊም ወንድሙ ረዳት ለሙስሊም ወንድሙ መካሪ ለሙስሊም ወንድሙ ሲያጠፋ መላሽ ነው እንጂ መሆን ያለበት በርሱ ላይ መሳሪያ የሚያነሳ ፈጽሞ ሊሆን አይገባውም ማለት ነው نعم رسول عليه الصلاة والسلام هنن واسملكتو باند حديثاتو منارو مسلاتو أحبتي في الله لا يشير أحدكم على أخيه بالسلاح كنانت عنداتو وندمو لاي بمساريا أيام ملاك تبت وإن مساريون أي سنزربت فإنه لا يدري لعل الشيطان ينزغ في يده السكوى يوكم من البات الشيطان እጁ ላይ ስህተት እንዲፈጥር ሊያደርገው ይችላል فيقع في حفرة من النار ከዛም በኋላ በእሳት ጉድጓድ ውስጥ እንዳይወድቅ ይሰጋልና ብለው ረሱል አለይሂ ሰላቱ ወሰላም ይናገራሉ አንተ ሙስሊም ወንድምህን የጎዳኸው ሙስሊም ወንድምህን የወጋኸው የገደልከው የሆነ እንደሆነ ትልቅ የሆነ ወንጀል ሰርተሃል ማለት ነው አይደለም እንዴ አላሁ Subhanahu Wa Ta'ala ነፍስን መግደል እርም አድርጓል አይደለም የሙስሊም የላንም ነፍስ መግደል እንኳን እርም አድርጓል ከልክሏል ሐቅ አለው ኢዘን በዚህ መልኩ ሸይጣን አሳስቶ ሲያበቃ ያን ሰው ወቅተው ሳታስበው እንዲህ አይነት አጋጣሚዎችን ደግሞ ሸይጣን ስለሚጠብቅና ስለሚፈልጋቸው ሊያሳስት ስለሚችል ጥንቃቄ ማድረግ አለብህ ነው እና ማንኛውም ሙስሊም በሙስሊም ወንድሙ ላይ ቢላም በለው ምንም በለው በተለይ ባልና ሚስት አንዳንድ ሲጣሉ ወይ ባል አምጥቶ ቢላዋ ያነሳል ወይ ሚስት በጣም ትበሳጭና ቢላዋ ታነሳለች ሱብሃንአላህ እንደዚህ አይነት አጋጣሚዎች ዛሬ በተለያዩ የማስተዋወቂያ መድረኮች እንሰማለን ከሙስሊም ግን የሚጠበቅ አይደለም ሙስሊም ባል ቤት ገብቶ የተበሳጨ የሆነ እንደሆነ ቤቱን ለቆ ነው የሚወጣው መጥፎን ከመናገር ራሱን ይጠብቃል ሚስትም እንደዛ ነው መሆን ያለባት ራሷን መጠበቅ ትዕግስት ማድረግ ነው ያለባት ቢላል ኢብኑ ረባህ ረዲየላሁ ዐንሁ አርዳህ ለዚህ ትልቅ ምሳሌ ናቸው አንድ ጊዜ ሚስታቸው አበሳጭታቸው የሚያስከፋቸው ነገር ተናገራቸው ምንም ነገር ላለመናገር ቤታቸውን ለቀው ወጥተው የት ነበር ረሱል አለይሂ ሰላቱ ወሰለም ዘንድ ረሱል ጋር ሄዱ ያኔ ረሱል አለይሂ ሰላቱ ወሰለም ዘንድ አይለው ክሳቸውን አቀረቡ እኔ ባለቤቴ ሁሉ ጊዜ ረሱል አለይሂ ሰላቱ ወሰለም እንዲህ ብለዋል እንዲህ አድርገዋል እንዲህ ብለዋል ብየነራሃለሁ ለረሱል ከነበራቸው ፍቅር በሄዱበት ሁሉ ስለ ረሱል አለይሂ ሰላቱ ወሰለም ነበርና የሚያወሩት እሷ ደግሞ አንተ ደግሞ እያለች አንዳንድ ጊዜ እንደማለም አለመቀበል አይነት ተሳይ ነበር ያ አናዷቸው አበሳጭቷቸው ረሱል አለይሂ ሰላቱ ወሰለም ጋር ሄደው ሸኳ ያቀርቡ ነበር መጥፎ ለመናገር ያኔ ረሱል አለይሂ ሰላቱ ወሰለም ዘላለም የሚቆይ አንድ ትልቅ የሆነን ሽልማት ሸልሟቸው ምን ብለው ቢላሉ ላ ይክذب ቢላል እኮ ፈጽሞ አይዋሽም አይቀጥፍም አሉ ረሱል አለይሂ ሰላቱ ወሰለም إذن أحبتي في الله مؤمن هنا سو እንደዚህ ነው በሌላው ሐዲሳቸው ረሱል አለይሂ ሰላቱ ወሰለም ምን አሉ መሰላችሁ من أشار إلى أخيه بحديدة ወንድሙ ላይ በምን በብረት ያመላከተ የሆነ ሰው ብረትን የሰነዘረ የሆነ ሰው فإن الملائكة تلعنه قالوا رسول عليه الصلاة والسلام መላእክቶች እሱን ይረግሙታል حتى يدعه ያን ነገር እስካልተቆጠበ ድረስ وإن كان أخاه لأبيه وأمه لمن يابات وندم ما يهون يابات يناتو وندم ما يهونم በማንኛውም ሙስሊም ወንድሙ ላይ መሳሪያን ያነሳ ጊዜ ያመላከተ ጊዜ መላእክቶች ይረግሙታል መቼ ነው ያመላከተ የመታው ጊዜ እኮ አይደለም ኢብኑ አልዓረቢ ረህመቱላሂ ዐለይሂ ሲናገሩ ምን አሉ إذا استحق الذي يشير بالحديدة اللعنة ሰውየው በብረት ምልክት ስላሳየ በመሳሪያው ስላመላከተበት ብቻ የመላእክቶችን እርግማኔ ካጋጠመውና የተገባው ከሆነ ኢዘን በዛ ብረት ቢመታው ቢጎዳውስ እንዴት ሊሆን ነው ብለው ጥያቄ ያነሳሉ خير ان شاء الله ሁለተኛው ምንድነው አልን
من غشنا فليس منا ألو رسول عليه الصلاة والسلام እኛን ያጭበረበረን አሉ እኛን የሸወደን ያታለለን ከኛ አይደለም ይላሉ ረሱል አለይሂ ሰላቱ ወሰለም ይህ ማታለል የሚባለው የሆነ ነገር ዛሬ በተለያዩ አይነት መንገዶች ሰዎች ሲፈጽሙት እንመለከታለን نعم በተለይ በንግዱ ዓለም ላይ የሚገኙ የሆኑ ሰዎች የተለያዩ ያሉትን አይቦች ያሉትን ነውሮች እየደበቁ ለሰዎች ሲነግዱ እንመለከታለን አንድ ነገር በግልጽ ከማስቀመጥ በድብቅ መልኩ አድርጎ ያንን ነገር ማቅረቡ ይሄ ማጭበርበር ይባላል አንዳንድ ጊዜ የቤት አስተዳዳሪዎች ወይም የሀገር አመራሮች ህዝቦቻቸውን ያጭበረብራሉ ቤተሰቦቻቸውን ሲያጭበረብሩ እንመለከታለን ይሄ ትልቅ የሆነ ወንጀል ነው ረሱል አለይሂ ሰላቱ ወሰለም አስጠንቅቀዋል ما من عبد يسترعيه الله رعية يموت يوم يموت وهو غاش قال رسول عليه الصلاة والسلام عندن باري لما الله سبحانه وتعالى ኃላፊነትን ጥበቃን የሰጠው የቸረው የሆነ ሰው ከዛ በኋላ ባጭበርባሪ ሆኖ ያወናበደ የሞተ የሆነ እንደሆነ አላሁ ስብሓነሁ ወተዓላ ጀነትን በርሱ ላይ እርም ያደርግበታል አሉ አላሁ ስብሓነሁ ወተዓላ ኃላፊነት ሰጥቷል ቤተሰብ ማስዳር ሊሆን ይችላል ወይ ደግሞ የሆነን አካባቢ የሆነን መጅሙዓ ሊሆን ይችላል አስተዳደር ብሎሃል በዛ ላይ የምታጭበረብር የሆነ እንደሆነ በዛ ላይ የምትታለል የሆነ እንደሆነ ነገሮችን የምታድበሰብስ የሆነ እንደሆነ በዛ ሁኔታ ሳለህ ከሞት ተውበት ሳታደርግ አላሁ ስብሓነሁ ወተዓላ ባንተ ላይ ጀነትን እርም አድርጎታል ሲሉ ረሱል አለይሂ ሰላቱ ወሰለም ይናገራሉ ዛሬ ሰዎች ቅድም እንዳልነው በግብይት ላይ ሲያጭበረብሩ እንመለከታለን ከዚህም በተጨማሪ አንዳንድ ጊዜ ምከረኝ ስትለው ትክክለኛው መምከር ትቶ አንተን ስተላይ የሚጥሩ ሰዎችም ዛሬ በርካታ ናቸው ከምቀኝነት ተነስቶ ማለት ነው ነስአሉላህ السلامة والعافية አንዳንዱ ደግሞ ስራ ሲሰራ የሚያጭበረብራል ውሃውን በወተት የሚቀላቅል በሽ ነው ዛሬ ሀገራችን ውስጥ ደግሞ የምንሰማው ስፍር ቁጥር የሌለው የተለያዩ አይነት የማጭበርበር ዘዴዎች መጥተዋል ዱቄቱ ውስጥ የተለያዩ ነገሮች ጨምራሉ በርበሬ ውስጥ የማይገባ ነገር የለም አንዳንዴ ደግሞ ቡና ውስጥ ገብስ ያስገቡ የሚሸጡ ሰዎችም እጅጉን በርካታ እንደሆኑ እየሰማን ነው ነስአሉላህ السلامة والعافية احبتي في الله ከዚህ በተጨማሪ ደግሞ ወልገሹ في النكاح አው ይሄ ደግሞ ምንድነው ኒካህ ላይ ዘዋጅ ላይ የሚያጭበረብሩም አሉ ዛሬ በሽ ናቸው ሐቅ መናገር እየቻለ ሐቅ የማይናገር ለምሳሌ ሰውየው ሚስት አግብቷል አግብቶ ወልዷል ነገር ግን ፈቷል መጥቶ ለሴትየዋ አግብቼ ፈትቻለሁ የሚባል ነገር በጠይቀው አግብተ ነበር እንኳን ብትለው አላገባሁኝም ምን አሳፈረ ያ اخي ተናገር ሐቁን ተናገርና ከዛ በኋላ ማግባት ነው አይደለም እንዴ አንዳንዱ ደግሞ ሚስት አለው ልጅ አለው ከዛ በኋላ አግብተሃል ወይ አላገባሁም ቅጥፍ አላገባሁም ብሎ እሷን እንደገና ሊያገባት እኮ ነው ያ اخي ምን አስዋሸ መመለስ ካልፈለክ አትመልስ ነገር ግን ነገሮችን ሁሉ ግልጽ አድርገህ አብራርተ ሳትደባበቅ ሳትሸዋወር ነው መግባት ያለበት ነገር ነገ መታወቁ ይቀራልና አስለን በመሰረቱ እኮ በድብብቆሽና በማጭበርበር የተመሰረተ ህይወት እንዴት ብሎ ነው የሚዘወትረው ሴትየዋም ደግሞ ታጭበረብራለች ሱብሃንአላህ ጸጉር የላትም ምናልባት ይሆናል አርቲፊሻሉን ዊጉን ምናምን ትቀጥልና ከዛ በኋላ ወከአንها يعني ልክ ሌላ ሰው መስላት ትመጣለች ይሄ ማጭበርበር ነው ሁለት ወንጀሎችን ባንድ ላይ እየሰራሽ ነው አንደኛ ረሱል አለይሂ ሰላቱ ወሰለም እነዛ ጸጉራቸውን የሚቀጥሉ የሆኑ ሴቶችን በከፍተኛ መልኩ ረግመዋል ረሱል አለይሂ ሰላቱ ወሰለም እንግዲህ ከአላሁ ስብሓነሁ ወተዓላ ረሕመት እንደሚርቁና የአላሁ ስብሓነሁ ወተዓላ እዝነት ከነሱ የራቀ እንደሆነ ተናግረዋል ይሄ አንዱ ነው ሁለተኛ ደግሞ ባልሽን ያጭበረበርሽ ነው እንዴ ምን አስቀጠለሽ ባለሽበት ሁኔታ መምጣት ነው እንጂ አንድ ቀን ያም ቢሆን መታወቁ አይቀርም ሌሎቹ ደግሞ ምናልባት እንግዲህ በተለያየ አጋጣሚዎች ሴትየዋ ቢክራቱን ትችላለች ለምሳሌ አይኔ ቢክራኔን ብላ ፍጥጥ ብላ ትመጣለች ከዛ በኋላ ይገባሉ ችግሩ ይፈጠራል
ወይሱ አንዳንድ ጊዜ ፈርቶ አብሮ ይቆያል አሊያም ደግሞ ያ ዘዋጅ ያ ምንድነው ያ ትዳር ይፈርሳል ማለት ነው ሱብሃንአላህ ይሄ ሁሉ ከማጭበርበር የሚገባ ነው ይሄ ከረሱል አለይሂ ሰላቱ ወሰለም መንገድ ከሳቸው طريق ወይም ደግሞ ከሳቸው ሚንሃጅ አይደለም والله ይሄ ከትክክለኛው መንገድ የወጣ አካሄድ ነው ኢማናችንን በከፍተኛ መልኩ የሚያጎድፍ ነው ትላልቅ ከሚባሉ ወንጀሎች አንዱና ግንባር ቀደም ተብሎ ሊጠቀሱ ከሚችሉት ውስጥ ነው ማለት ነው የረሱል አለይሂ ሰላቱ ወሰላምን መንገድ አድርጎ ያዘ ሰው የረሱል አለይሂ ሰላቱ ወሰላምን ፈለግ ሙጭጭ አድርጎ ያዘ የሆነ ሰው እንዲህ አይነት የማጭበርበር ስራዎችን ከመስራት እጅጉን የራቀ ነው አህበቲ ፊላህ ከእንዲህ አይነት ነገሮች ሁላችንም ሩቅና የተጠበቅን ልንሆን ይገባል ይሄ ማጭበርበር የሚባለው ነገር እጅጉን በርካታ የሆኑ ችግሮች አሉት አንደኛ ማጭበርበር ወደ ጀሃነም ከሚያስጓዙ ወይም ደግሞ ከሚያዳርሱ መንገዶች ነው ጎዳና ነው የማጭበርበርን መንገድ ያዘ የሆነ ሰው የጀሃነምን መንገድ እንደያዘ ሊረዳና ሊያውቅ ይገባዋል ማለት ነው ሁለተኛ ማጭበርበር ማለት የዛ ሰውዬ ስብዕና እጅጉን የደከመ እንደሆነ እንደው ውስጡ ብክለት እንዳለበት እንዲሁም ደግሞ መጥፎ ነገሮች እንዳሉበት የሚያመላክት ነው አንድ ሰው ነፍሱ ደካማም ሲሆን እኮ ነው የጥፋትን መንገድ እንደ አማራጭ አድርጎ የሚወስደው አባ አላህ ይጠብቀን አህበቲ ፊላህ ሶስተኛ ይሄ ማጭበርበር የሚባለው ነገር ከአላሁ ሱብሓነሁ ወተዓላ ያርቃል البعد عن الله وعن الناس እንደውም ከሰዎችም ያርቃል والله نعم አራተኛ انه طريق لحرمان اجابه الدعاء والله ይሄ እኮ ማጭበርበር የሚባለው ነገር መዋሸት ማታለል የሚባለው ነገር እኮ ዱዓችን ተቀባይነት እንዳይኖረው ምክንያት ሊሆን ይችላል አህበቲ ፊላህ እንጠንቀቅ والله ከዚህም አልፎ ተርፎ በአምስተኛ ደረጃ انه طريق لحرمان البركه في المال والعمر ገንዘብህ በረካ እንዳይኖረው እድሜህ በረካ እንዳይኖረው ከሚያደርጉ ነገሮች አንዱ ነው ስድስተኛ انه دليل على نقص الايمان ኢማንህ ላይ ጉድለት እንዳለ ኢማንህ ላይ ችግር እንዳለ የሚያመላክት ነው ከዚህም አልፎ ተርፎ በሰባተኛ ደረጃ انه سبب في تسليط الظلمه والكفار አንተ ላይ ወይም በማህበረሰቡ ላይ ይሄ በደል እንዲበዛ በደል እንዲንሰራፋ እንዲሁም ደግሞ ከሃዲያኖች በላይ እንዲሆኑ እንዲበድሉ መንገድ ከሚፈጥሩ ነገሮች አንዱ ነው አላህ ይጠብቀን ማጭበርበር እጅጉን የከፋ የሆነ ትልቅ የሆነ ወንጀል ነው አላሁ ሱብሓነሁ ወተዓላ ትክክለኛው መንገድ ከሚከተሉ ለሙእሚኖች አዛኞች እንጂ በእነሱ ላይ መሳሪያን ከማንገብ ከሚጠበቁ ባሮቹ ያድርገን አላህ ለሙእሚን ወንድሞቻቸው እህቶቻቸው ከሚያዝኑት ያድርገን والله ለምን ረሱል አለይሂ ሰላቱ ወሰለም እዝነትን ነው ያስተማሩንና እንዲም ማጭበርበር የሚባለውን ነገር አላሁ ሱብሓነሁ ወተዓላ ከመሐከላችን ያጥፋልን አላሁ ሱብሓነሁ ወተዓላ ረመዳንን ደርሰው ከሚጠቀሙበት ባሮቹ አላህ ያድርገን هذا والله اعلم والسلام عليكم ورحمة